አውርተን መግባባት መሰማማት እንኳን ማንችልበት ምክንያት ምን መሰላችሁ? አትሊስት አንደኛው ከተለያየ ዓለም የምንመጣ ሰዎች ስለሆነ ነው። ሪያሊቲያችን በጣም ይለያያል። የምናውቀው ነገር ያንን ቶፒክ አፕሮች ስናደርገው የሴቶችን ጉዳይ ለምሳሌ ለማንኛውም ቶፒክ ይሰራል፣ ግን የሰሞኑን ስናወራው እሱን እያሰብኩ ነበርና ሱዳን ላይ ያሉ ሴቶች ለጦርነት ሲዘጋጁ እያየሁ ነበር። እናቶች ሴት ሆነው ቀሚሳቸውን ለብሰው የሚኖሩ ሴቶች ወገባቸው ላይ ያን ቀሚሳቸውን እስር አድርገው መሬት ላይ ተኝተው ትልቅዬ መሳሪያ ይዘው መተኮስ ምናምን ሲለማመዱ እያየሁ በጣም እያዘንኩ ነበርና እነዚህ ሰዎች የጦርነት ጊዜ ዋር ታይም ሪያሊቲያቸው የሚያወሩት ነገር፣ የሚዘጋጁለት ነገር፣ የሚባባሉት ነገርና በሰላማቸው ጊዜ በኮንፈርት በነበረ ጊዜ ሪሌቲቭሊ የሚባባሉት ነገር በጣም ይለያያል። ከውጭ እንኳን ምናምን ምን ያህል ይለያያልና እንደዛ ነው ያለ ነው። እኛ ግማሹ ከሴፍቲ ከፕሪቪሌጁ ላይ ቁጭ ብሎ ነው ይሄንን ቶፒክ አፕሮች የሚያደርገው። እነሱ የሚያውቃት ሴት ያለችበት ዓለም እሱ ነው። ግማሹ ደግሞ በጣም አንሴፍ ነው፣ ራሷን ለመጠበቅ ፕሮቴክት ለማድረግ ሰርቫይቭ ለማድረግ የምትታተር ሴት ያለችበት ዓለም ውስጥ ነው የምንኖረው። እሱ ነው ግጭታችን በትልቁ። እነሱ የሚያውቃት ሴት ሁሉ ነገሯ ተሟልቶላታል፣ በዛ ላይ ሴፍ ናት፣ ፋይናንሻሊ ዌል ቴክን ኬር ኦፍ ናት እና ያንን ጨርሳ ወደ ሰልፍ አክቹዋላይዜሽን እየሄደች ነው። ወደ ቤቱ መፎካከር አለባት የለባትም ነው የምትፎካከረው ከባሏ ጋር ሁሉ ነገር ከሞላላት በኋላ ነው። የሰልፍ አክቹዋላይዜሽን ምርጫ የግሏ ምናምን እንዳለ ሆኖ ግን ለመፎካከር ያህል ፕሪቪሌጅድ ናት ይችል ሴት፣ ሴፍ ናት። እኛ የምናውቃት ሴት ደግሞ ሰርቫይቭ ለማድረግ ለመኖር ለመታገል እየሞከረች ነው። ህይወቷ እንዳይጠፋ እንዳትደፈር፣ ዛሬ መቶ እንዳይመታት በድጋሚ መቶ አልጋ ላይ ሳትፈልግ እንደፈለገ ሰውነቷን ይጫወትባታል አይጫወትባትም። ታገሽ የምትባለው ኩስምን ብላ የምትኖረውን ሴት ነው እኛ የምናውቀውና ያ ነው ልዩነታችን። እሺ እኔ ማውቃት ሴት ብዬ ስመጣ እናንተ ጋር ካገባችሁ ጀምሮ ሲደበድባት እንደዚህ ብላ ኖራ ልጆቿን ወልዳ የመጨረሻ ቀን ሲመታት ቫዮለንሱ አይኑ ላይ ያየችው ነገር ሲመለስ ይገለኛል ይሄ ሰውዬ ብላ እርዳታ ደውላ ጠይቃ ሪል ላይፍ ማቆም ሰው ነው ነግራችሁ። እዚህ ሼልተር ነኝ ስትባል ልጆቿንና ቤዚክ እቃቸውን ሰርቫይቭ ለማድረግ ይዛ ለመሮጥ የባስ ሳንቲም የሌላትን ሴት ነው እኔ የማስበው። ይሄንን ሳስብ ሴት ስልም ነግራችሁ ሴት ልጅ ማገልገል ነው ስራዋ። ሰውነትሽ ምንትንሽ ሁሉ ነገርሽ ጉልበትሽ ተጎርተሽ ለሱ ታግሰሽ ምናምን በሚለው ናሬቲቭ አድጋ እሱም ታገልጋይ ናት ላንተ ነው ሰውነቷ ምናምን ተብሎ በየቀኑ እንደፈለገ ሲያረጋት ክብሯን ሰውነቷን ሲጫወትባት የሚኖረውን ሴት ነው ማቃተን ሰው ነው ምነግራችሁ። የ4 ዓመት ልጇን እንደሚደፍራት አውቃ እናትየው መጨረሻ ላይ የምትሄድበት ነገር የምታደርገው ነገር ስለሌላት እሱ ሲመጣ ልጇን ሌላ ክፍል እየቆለፈች የምትቀመጥ እናትን ነው አስቤ እኔም ነግራችሁ በ50 ዓመታቸው በ60 ዓመታቸው መንገድ ላይ የሚወድቁ እናቶች አይ ህይወታቸውን ልክኛ ያለውን አይዲያል ሴት ሆነው ይኖሩና ቤታቸው ቁጭ ብለው ልጃቸውን ያሳድጉና የሆነ እድሜ ላይ ሲደርስ በቃ እኔ አልፈልግም ትዳር በቅቶኛል ብሎ ይሄዳል። እሷ የስራ ስኪል የላት፣ ሴቪንግ የላት፣ የጡረታ ምንም ነገር የላትም፣ መሬት ላይ ትወድቃለች። እኛ የምንኖርበት ዓለም የምናውቀው ዓለም ለሴቶች በጣም አንሴፍ ነው። በየቀኑ ስንት ሴት ትገደላለች፣ ቤቷ ስንት ሴት ትደበደባለች። ይሄ ይሆናል ያ ይሆናል። መንገድ ላይ ወጥቶ መሄድ የሚያስፈራበት ቤታቸው እንኳን ሴፍ የሆኑበት ሴቶች በጣም ሃይፐር ቪጂለንት ሆነን ለሰርቫይቫል በወረርሽኝ ደረጃ ሴቶች ላይ ጥቃት የሚደርስበትና ለሴፍቲያችን ሃይ ኮንሰርን ያለበት ዓለም ላይ ነው የምንኖረው። እናንተ የምትኖሩበት ዓለም ለፊው ፕሪቪሌጅድ ያሉበት ዓለም፣ እኛ የምኖርበት ላይ የለም። እኔ የምኖርበት ዓለም አይም ዘ ፕሪቪሌጅድ። ቤቴ ላይ በጣም ዘ ፕሪቪሌጅድ ናት። ኢማን ከባሏ ጋር የተፎካከረች ነው ያልተፎካከረች ነው የሚለው ወሬ ማውራት እንችላለን። የምናወራው ግን እኔ ቤት ሳሎኔ ቁጭ ብለን ነው እንጂ ሚዲያ ላይ ሴቶች እንትኖች እያልን አይደለም። ሌሎቹ ሴቶች ሰርቫይቭ ለማድረግ እየሞከሩ ነው። የራሷ ኢሞሽናል ማቹሪቲ ችግር በቤታቸው ባለ ጣጣ መታገስ ያልቻለችን ሴት ለማነጋገር ቤቷ ቁጭ ብለን እንደማውራት ሚዲያ ላይ ወጥተን መታገስ አለባችሁ ቤት ታፈርሳላችሁ እንላለን። መታገስ የሌለባት አምልጣ መውጣት ያለባት ሴት ቤቷ ውስጥ ትሞታለች። ቢካዝ መታገስ አለባቸው ሴቶች ሰርቫይቭ ማድረግ ያለባቸው በጣም ብዙ ሴቶች አሉና እኔ አክቹዋል መሬት ላይ እንደዚህ አይነት የቤተሰብ ጉዳዮች ላይ ሴቶች ላይ የደረሰ ያለውን መሬት ላይ ያለውን ሪያሊቲ ገብቶ የማይሰራ ሰው ገብቶ የማያይ ሰው ስታቲስቲክስ ብቻ ይሆናል የሚሰማው። ጭራሽ ዲታችድ የሆነ ይሆናል። በራሱ ሰርክል ያለውን ፕሪቪሌጅድ ፊው በየቀኑ እያገኘ ከነሱ ጋር እያወራ እየኖረ መጥቶ ይሄ እኮ ነው ችግራችን ነው የእናንተ የጥቂት ፕሪቪሌጅድ ሰዎች ችግራችሁ ነው እና the majority
not the overwhelming majority እና ያ overwhelming majority በዚህ ትንሽ ሳሎን ላይ ማውራት ባለባችሁ ነገር መጥቶ መገደል የለበትም። ቦታችን ያልሆነ ሰዎች በግላችን የምናወራው it's beautiful to have ኢሞሽናል እንትኖችን ትሬኒንጎች ቤተሰቦችን ኦልሬዲ ኮምፎርታብል ቦታ ላይ ሴፍቲ ላይ ያሉ ሰዎችን ማብቃት ማጠንከር is beautiful because እነሱ ናቸው አክቲቭሊ ሶሳይቲ መቀየር ምናምን ለማድረግ ፕሪቪሌጃቸው ይፈቅድላቸዋል ሌላው ሰርቫይቭ ለማድረግ ሲታገል it's beautiful ግን የነሱ ሪያሊቲ እና የነሱ ፕሮብለም የሌላው ፕሮብለም ነው እነሱ ላይ መተግበር ያለበት ሌላው መተግበር አለበት ብላችሁ ከሃይማኖት ቦታም ይሁን ከፖድካስተርም ይሁን ከምንም መታችሁ ስታወሩት ያንን ነው የሚመስለው። አንድ ልጅ ኮሜንት ላይ አሁን እያየሁት ነበር he told me አሳሳብሽውን ወደዋለሁ ግን ሰዎችን ሉዝ አለማድረግ ነው እንጂ የምታስተምሪው ዊን ማድረግ አታስተምሪም ብዙ ቪዲዮዎች ላይ ያለኝና this is why እኔ ሰዎችን ሰርቫይቭ ማድረግ ነው በአብዛኛው ቪዲዮ የማስተምረው although ዊን ማድረግ የሚያምር ቤት መገንባት ምናምን እንደሚመስል ለማውራት በሞክርም because አብዛኛው ማያቸው ሰዎች ሰርቫይቭ ለማድረግ እየታገሉ ነው። የኔ ሪል ወርልድ ላይ people are almost dying, people are struggling እና በህይወት ቆዩ ሉዝ አታድርጉ ጠንክሩ በዚህ መልኩ ሰርቫይቭ አድርጉ እያልኩኝ ሳስተምር ዊን አድርጉ ብዬ ማስተምራቸው privileged few እኔም I'm the privileged few ዊን ለማድረግ እሰራለሁ እሱን እሞክራለሁ ግን የኛ ሪያሊቲ የብዙ አይደለምና put things in perspective በድፍረት እንደዚህ ነው ጉዳዩ ይሄ ነው ችግሩ ምናምን ከማለታችሁ በፊት ይሄ ችግር የማን ችግር ነው ብለን እንነጋገርበት። አመሰግናለሁ።